ቴዲ አፍሮ በአዲስ ውል ለፋሲካ መጣዋለ You live I'm free again የምታደምጡት ታዲያስ አዲስ ነው እንግዲህ የተሰሙ አዳዲስ ወሬዎችን ሁሉ እየፈላለግን ነግራችኋለን በሳልፍነው ሳምንት ደግሞ እንግዲህ ታዴ እንዳጣራው ከሆነ ለፋሲካ አዲስ አልበም እየመጣ ነው በአዲስ ውል ስትል ነበር የቴዲ አፍሮ አልበም ዙሪያ ላይ እንግዲህ ሁሌም ብዙ የተለያዩ ነገሮች ይነሳሉ ይወራሉ ግማሹ እውነት ሆኖ ሲቀር ግማሾቹ ደግሞ ይቀራሉ አየር ላይ ይሄኛው እንግዲህ እውነት ይመስላል አያያዙን ስትመለከተው ምክንያቱም እስከ ዛሬ ከነበሩት ኮንትራቶች ወይም ደግሞ አሁን አዲስ ውል ተፈራርመዋል ይህንን ውል ደግሞ የተፈራረመው ካምፓኒ ጆይስ ኢቨንትስ ኤንድ ፕሮሞሽን የሚባል አዲስ ድርጅት ነው ይህ ድርጅት ይህንኑ የቴዲ አፍሮን አልበም ለአድናቂዎቹ ለማቅረብ ለገበያ ለማምጣት እንዲሁም ተከታታይ የሚሰራቸውን ኮንሰርቶችም ለመተግበር ያህል የሚያስችለው ቢሮ ተከራይቶ ስራ ጀምሯል በአራት ባለሀብቶች የተቋቋመ ድርጅት ነው ካሁን በፊት ሙዚቃ ሳትመው ያቁም እነዚህ ልጆች ከዚህ ቀደም ምንም አይነት ሙዚቃ ስራ ሰርተው ያቁም የመርካቶ ነጋዴ ልጆች ናቸው የሰማሁት የመርካቶ ልጆች ናቸው ነው የተባልኩት ከመርካቶ አካባቢ ያሉትን ነገሮች ሳጣራ እንዲያው መርካቶ አካባቢ ስደዋውል ምንድነው ያሉኝ የፍሉት ኢንተርቴይንመንት አቶ ጉልላት የሳቸው ወዳጆች ናቸው በሳቸው በኩል የተገናኙት የሚል ነገር ሰማሁኝና ስለዚህ እነዚህ አራት ነጋዴዎች ግንባር ፈጥረው ነው አዲሱን የቴዲ አፍሮን አልበም የገዙት ማለት ነው አቶ ጉልላት ጋር ለማጣራት ሞካከርኩኝ አይ ብለው እሳቸው መልስ ሊሰጡኝ ፈቃደኛ አልሆኑም ከሳቸው ለማግኘት ነገር አልቻልኩኝ እንግዲህ እነዚህ ሁለቱ የሆቴል ንግድ ውስጥም እንዳሉበት አንደኛው ደግሞ በሞባይል ንግድ ውስጥም ጭምር እንዳሉበት ነው መረጃዎች እየደረሱኝ ያለው ከቴዲ አፍሮ ጋር ይሄንን አልበም ለመሸጥና እንዲሁም ደግሞ ለኮንሰርቶች ጭምር ነው ስምምነቱ የተፈረመው ከዛ ውጪ መቼ ነው የሚወጣው ቴዲ አፍሮ አልበም ሚለው ነገርም አትሊስት መስማማት ላይ ተደርሷል ለፋሲካ ዋዜማ ለዳግማ ትንሳኤ በሚል ተስማምተዋል ከሁለቱ አልፍም ወይ ለፋሲካ ነው ወይ ለዳግማ ትንሳኤ ነው የቀረን ጊዜ ወደ 3 ሳምንት ብቻ ነው ለፋሲካ ስለዚህ ትላንትና ከትላንት ወዲያ ነው ስምምነቱ የተፈረመው ይህን ተከትሎ እንግዲህ ማስተሩን ይዞ ወደ ሲዲ ማባዣ ተኪዶ ሌሎች ፕሮሰሶችን አድርጎ ለገበያ ለማቅረብ 3 ሳምንቱ ውስጥ የሚበቃቸው ከሆነ ብሎ በ3 ሳምንት የዋዜ ማለት ሊወጣ ይችላል የፋሲካ ዋዜማ አልሆነ ግን 1 ሳምንት ጨምሮ ለዳግማ ትንሳኤ ይወጣል የሚል ነው አልበሙ ወደ 12 ዘፈኖችን ይይዛል ፍቅርና ሀገራዊ ስሜት ያላቸውን ነገሮች ነው በብዛት ለመስራት የሞከረው እስከ ፍቅር እስከ መቃብር የሰብለ ወንጌልን ታሪክ ጭምር ጉጃም ላይ ተቀርጿል ክሊፑ ጭምር ተሰርቶለታል ይሄ ስራ ከዛ ውጪ እንግዲህ ወደ ሲዳማም ይጓዝና ቴዲ ሲዳምኛም ይነካካል ተብሏል ወደ ትግራይ ተጉዞ ትግርኛን ይነካካል የሚሉ ነገሮችም ተነስተዋልና ጆይስ ኢቨንትስ ኤንድ ፕሮሞሽን ይህንን አዲሱን የቴዲ አፍሮን ስራ እንግዲህ ለገበያ ለማቅረብ ተፍተፉን ጀምሮታል ማለት ነው ስለ ክፍያው ብዙ ጊዜ ስለ ሽያጩ የተለያዩ ቁጥሮች ተሰማለ አንተ ባረከው ማጣራት ምን ያህል ይከፈላል ለምሳሌ ከዚህ ቀደም ስናነሳ እንደነበረው እንግዲህ እንዲያውም የሚደርሱን ቁጥሮች ብዙ ስለነበሩ እነዛን ቁጥሮች እና አቨሬጅ ወሰድንና በስታቲስቲክስ ከዚህ ቁጥር ላይ ያርፋል የሚል ነገር ሰርተን ነበር ባለፈው ስንደርስበትም ባለፈው የነበረው ከ5 እስከ 8 ሚሊዮን ሊሆን ይችላል ብሎ ነበር እንደ ታዲያስ አዲስ እናነሳ በኋላ ላይ ወደ 8 ሚሊዮን ይሆናል የሚል መረጃ ስንሰማ ቆየን አሁን ላይ ያለው ነገር ግን እኒ ባለ ሀብቶች ተሰብስበው ለቴዲ አፍሮ ይከፍሉታል ተብሎ የተጠበቀው 15 ሚሊዮን የኢትዮጵያ ብር ነው ስለዚህ ግምቱ በእጥፍ አደገ እንግዲህ የመነሻችን 5 ሚሊዮን ነበረ ግን መድረሻችን 15 ሚሊዮን ሆነና አረፈው ማለት ነው ከዛ ውጪ በቴዲ አፍሮ በኩል ካሉ ሶርሶች ደግሞ በተለይ አስቸኳይ ጊዜ አዋጁ ሳያልቅ የቴዲ አፍሮ አልበም አይወጣም የሚሉ መረጃዎች ነበሩና እነሱን ለማጣራት ሞክሬ ነበር እኛ አርቲስቶች ነን የፍቅር ዘፈን ነው የምንሰራው ስለዚህ ብዙም የሚያነካካ ነገር የለም የሚል ምላሽም ከዛ አካባቢ ለማግኘት ችያለሁኝ ማለት ይችላል እስቲ እንግዲህ ያው አዳዲስ የኪነ ጥበብ ባለሙያዎች ሲገኙ እንነግራችኋለን አዲሱ የቴዲ አፍሮ አልበም ለፋሲካ ይወጣል የወሬው መደምደሚያ ነው ፕሮግራም ታዲያስ አዲስ ነው ገበያውን እየመራ ነው ቶክሲ ደግመነሽ ሐሳቡ ካኩሳ ይዛለ ገብተ የኔ ያላቀ ወደ ሁለተኛው ወደ ዘመድ ዜማ ግብዣ ያረን ቀበል ፓራራ ራም ሄሎ ጤና ይስጥልኝ አብረን ዘግዬ እንዴት አመሸ ዘይር መስከን ማን እንደ አስራት ባላለው ከሲያሳ አስራት ከሲያሳ የማዘፈን ይዘጋጅ አስራቴ ሲያሳ ሰላም ነው
አለ እግዚአብሔር ይመስገን አለን እሺ ይዘጋጃል ስለምን ይወራ ሴቲሻ አሁን ከተማችን ስለበዙ ሞተሮች ቢወራ ደስ ይለኛል ትንሽ ሳይበዛ ሞተር ሳይክሎች ሞተር ሳይክሎች መብዛታቸው መጥፎ ነው ጥሩ ነው የምትለው መብዛታቸው ጥሩ ሆኖ ሳለ አደጋቸው በጣም እየከፋ ነው ሴቲሻ በጣም ከመጠን በላይ ማለት ነው ስለዚህ እኮ መብዛታቸው መጥፎ ነው ማለት ነው ጥሩ ሆኖ ሳለ የሚለው ምንድነው ማለት ያው እንደ ታክሲ ይሰራሉ መሰለኝ እንደ ታክሲ ነገር ይሰራሉ መሰለኝ ግን አደጋቸው በጣም እየከፋ ነው በተለይ ሰዎች አንደኛ ነገር ሄልሜት ያደርጉ ሁለተኛ ነገር ደግሞ የትራፊኩ የመንገድ ትራፊክ እንቅስቃሴ በጣም ብዙ ጊዜ ስለሚጨናነቅ በሞተር ሾልኮ የመይቶሎ የመፍድረስ ዴሊቨሪ ስራዎችን የመስራት ነገሮች በብዛት አስተውላለ አዲስ አበባ ላይም አሁን እየተለመደ ነው ያለው ከጫት ቤት ጀምረህ እስከ ምግብ ቤቶች ድረስ በሞተር ዴሊቨር ማድረግም ጭምር ተጀምሯል ግን አሁን ቅድም እንዳልከው አስራት በተለይ ሄልሜቱን የሚያደርጉበትን ዘዴ አይተኸዋል ሄልሜት ይተከማሉ ግን ሄልሜቱ ሙሉ በሙሉ አንገታቸው ላይ ከተቱም ያወጡትና አንደኛውን ጫፍ አገጫቸው ጋር ነው የሚያደርጉት ወደ ላይ ከፍ ያደርጉታል ትራፊክ እንዳይቆጣጣራቸው ሄልሜቱን ያደርጉታል ግን ከፍ አድርገው አፍንጫቸው ጋር ያደርጉታል ከወደቁ አደጋ እጥፍ ነው የሚሆነው እንድትከን መከላከያ ተደርጎ ነው ሄልሜት ማዳኛ ነው የሆነ ሀገር አደጋ ቢደርስ ጭንቅላት መጠበቂያ ነው የሚተከሙበት መንገድ ግን አደጋ ቢደርስባቸው ራሱ ሄልሜቱ ይጎዳቸው እንደገና ማለት ነው ሄልሜት ያላረጋ አንድ ባለሞተር ከትራፊክ ጋር ሲያወሩ ሰምቼ ቅጣቱ ምንድነው ሄደህ በስምህ ሄልሜት ገዝተህ ትመጣለህ ነው ሄልሜት ካላረክ ሄልሜት ገዝተህ ትመጣው እሺ ሞተሩ ይያዛል ከተሻላል ስለዚህ በስምሽ ገዝተሽ ከመጣሽ ታረጋታለች ማለት ነው እና ከዛው ደግሞ እንደ አስራትም እንደታዘበው ሁለት ነው የታዘበው እንደውም እኔ በሮቤራ ወደ ሳሊተ ምረት ባለው መስመር ላይ ታዘብኩት ደግሞ አራት ሰው ነው አራት ሰው በሞተር ያለ ሄልሜት ማለት ነው እሱን ያስተዋልነው ታስተውስ ከነበር ካላባር ስንሄድ እንደው ዝም ብለህ እኔ አንተም ቦን አራት ሰው በሞተር ሲሄድ ባይ በፍጥነት ማለት ነው ምንም አይደለም ነፍስ ይማር ምንም አይደለም እኔ ግን ያደረኩት ነገር ይበለጥ አንተ ይሻል ፎቶ ነው ያነሳቸው ልዩነታችንን አያ አይደለ አንተ ተሰይፈ ተስፋ ቆረጥኩ እኔ ተስፋ ቆረጥኩ በቃ በነገራችን ላይ እንዴ አዲስ አበባን ሞተር ካየህ አሁን እኔ ባንኮክ በነበረኝ ያጭር ጊዜ ቆይታ አንዴ እንዳየሁት ሞተር የለም እዚህ አዲስ አበባ ውስጥ ያው እዛ ሞተር በሞተር ነው ግን ደግሞ አደጋ የለም ይመስለኛል ብቃቱ ላይ ነው ብዙም ብሎ እና እዛ ደግሞ አለ ቃውም ሞተሩን ብዛት አለው አደጋ ደግሞ አታይም እኮ መንገዳቸው እንዴት ነው የመንገድ ስርዓታቸው ሁሉ በጣም ሊያንስ ይችላል መንገዳቸው እውነት የመንገድ ስርዓት የታ በስተሽልኩ ነው የመጡት ምንም ይደርስ ነገር የለም ምን አይነት በቃ ይሄ ከልምድ ጋር ነው ያን ሞተር ሲነዱ የሚፈተኑት ነገር ይመስለኛል በጣም ተፈትነው ምናምን ይመስለኛል የሚሰጣቸው ሞተሮቻቸው ራሱ ከኛ ይለያሉ ሌሎች ዓለም ላይ ሲታይ በጣም ግን አዲስ አበባ ውስጥ ሞተር ሳይክል የበዛው መቼ ነው አሁን ቅርብ ጊዜ ነው በጣም እየተለመደ ነው ያለው ጽጌ በጣም ሞተር ሳይክል በፊት እንዲነበር በፊት ነበር ወይ ነው በፊትማ በብዛት አልነበረም ሞተር ሳይክል ከፈለግሽ የቀራ ልጆች ጋር ነበር የምትሄጂው ለመፈናጠጥ ራሱ ኮሙናል አሁን ያለውን ነገር በዚሁ ከሄደ ግን የአዲስ አበባ ስም ሁሉ ይቀየራል አድማጫችን ልክ እንደ ባንኮክ አዲስ ኮክ ሞተር እየበዛ ነው ግን የሱ ሐሳብ ምንድነው ያንተ ምን ይደረግ ነው አንተ የኔ ሐሳብ እንደከተው አካል እርምጃ ቢወስድ የኔ ሐሳብ አለኝ ገብቷል ለምሳሌ አንደኛ ምንድን ነው ሙዚቃው ከመጠን በላይ ነው ገብቷል ፊሽካናሱ ትራፊክ ቢነሳ አይሰሙም ሁለተኛ ነገር ደግሞ የሚነዱት ልጆች በጣም ፈልፈላ ልጆች ናቸው በእድሜ ያነስ ያለ በሚል ይስተካከል እሺ እንበለው ስለዚህ እድሜያቸውም ለአቅመ ሞተር ይብቃ ሞተሩንም ሲነዱት ተንቀሳቃሽ ናይት ክለብ አያርጉት ያንተ አስተያየት ነው ደግሞ ይከታተሉ ነው እንደው ባለፈው ያየሁት ኦሮሚያ ላይ ከደረሱት አደጋዎች በአብዛኛው ከባባድ የሚባሉት አደጋዎች የደረሱት በሞተር እንደሆነ ሪፖርት ሰምተናል አደጋ ያስፈራል ፍጥነት ስላለው እና ከዛ አንፃር ሞተሩ መብዛቱ ጥሩ ነው ግን ልክ እንዴት ነው ወደ ሲኖትራካይ ባህሪ ያመጣ ነው ሞተሮቹ ራሳቸው ይስተካከል ነው እነሱም ይታዩ ነው ይመስለኛል አይደል አንበሳው ትክክለኛው ወደ ስጦታ ሜዳ ኮንዲሽነርና ሻምፖ ይሰጥ ሆቢ እንዴት ነው ካና ደላ አካባቢ
ድምጽ ይቆራረጣል። ለራሱም ባይሆን ሆቢ ኮንዲሽነርና ሻምፖ የመጀመሪያ ስጦታ ነው። እሺ ከዛ ደግሞ 87 78 ላይ አንድ ብለህ ላክ። አሁን እነሱ የ500 ብር የገንዘብ ስጦታ ያበረክቱልሃል። እሱ አንድ ነው። እሺ ያልተገነባ ይሸጥም አያትና ሰሚትን አፓርትመንት በአፓርትመንት አድርጎታል። አቢሲኒያ ፕላዛ 12ኛ ፎቅ ላይ መታችሁ ስለ ቤት አውሩ፣ ገንብተን ነው የምንሰጣችሁ ነው የሚሉት። እነሱ ደግሞ ኖህ ሪል ስቴት ይሰኛሉ። የ1000 ብር የገንዘብ ስጦታ አበርክተውልሃል። በጣም አመሰግናለሁ። የዘፈን ግብዣው ለማለማ ቶሎ በል። የሄዲ አፍሮ አድናቂ በሙሉ ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!